ሰላም እንዴት ናችሁ? ክብሯን የቲማችን አባላት አሁን የምንገኘው በክሩዝ ሬስቶራንት ውስጥ ነው ያለነው። ብዙ ሬስቶራንት ነው ያለው። በሮማችን እንግዲህ የተሰጠን 5 ዴክ የሚባል ቦታ ላይ ነው። አሌክስ ይባላል። ትራቨል አቺቨር ነው። ታቁት ይሆናል። በቲክቶክ ላይ ብዙ ፎሎወር ያሉት ነው እና እንዴት ነው አሌክሱ? ምን ኢንስፓየር እያደረገ ነው? ምን ፊል እያደረክ ነው? ዩ አር አቺቨር እና ለአይቢዎቻችን ኦር ደግሞ ይሄ መረጃ ለሚወስዱ ሰዎች ደግሞ ምን ትመክራቸዋለህ? በጣም ብዙ ስራ እንዳለብኝ ነው የምር የታየኝ ማለት ነው። የምር እዚህ ቦታ ላይ ሲመጣ በጣም ኤክስፔክቴሽኔ በላይ ነው። በጣም ከቦክስ ውጭ ነው ያመጣኝ። በዛች በሰራሁት ስራ ይሄን ያክል መዝናናት ከቻልኩኝ ማለት ነው። ይሄን ነገር ደግሞ ግጥም አድርጌ ሰርቼ ላይፍ ስታይሌ ማድረግ እንዳለብኝ ነው ፊል ያደረኩት ማለት ነው። ምክንያቱም በጣም እንክብካቤ በጣም የሚገርም ነው። እዚህ ጋር እንደምታዩት ባህር እያየን ነው እየበላን ያለ ነው። የምንፈልገው ነው እየበላን ያለ ነው። 8 ቀን 9 ቀን ማለት ነው። በየ6 ወሩ ላይፍ ስታይላችን ሊሆን ግጥም አድርገን መስራት አለብን ማለት ነው። እጅግ በጣም የሚገርም ቆይታ እያሳለፍን እንገኛለን። ቀጣይ አንተም ይሄን ቪዲዮ የምትመለከት እዚህ ቦታ ላይ ተገኝተህ ይሄን ነገር ኤክስፒሪየንስ እንደምታረገው አምናለሁ ማለት ነው። ለዛ ደግሞ ምን ያስፈልጋል አሌክሲ? ኮንሲስተንሲ ቀጣይነት ይፈልጋል። ኮንሲስተንሲ ኢዝ ኪ። በጣም ኔትወርክ ማርኬቲንግ ከባድ ስራ አይደለም፣ ውስብስብ ስራ አይደለም። ግን ደግሞ ሀሳብን ሰብስቦ ለሆነ ጊዜ ያክል በወጥነት መስራት ያስፈልጋል። ሀሳብን ሰብስቦ የሆነ ጊዜ ያክል በነገራችን ላይ ኢማጂን እንደምናደርገው መልፋት ምናምን ሳይሆን የሆነች ወሬ ያክል ክትት ብሎ በወጥነት የሆነ ስራ ከሰራችሁ ራሳችሁን ኤምኤስሲ ሪቾሳ ላይ ታገኙታላችሁ ማለት ነው። ምናልባት አፕ ኤንድ ዳውን ላይ ያሉ ሰዎች ይኖራሉ። ዛት ሚንስ እየሰራው እኮ ነው ብለው ግን ደግሞ ያ ፊሊንጋቸው ሌላ ስሜት ላይ ሆነ። አንተ ያንን ስሜት ሲያጋጥም እንዴት ነበር ያስተናገርከው? እስኪ ሼር አድርገን። አክቹአሊ አፕ ኤንድ ዳውን ስሜትን ማዳመጥ በሚባለው ነገር እኔ አላምንም። ምክንያቱም እንደዚህ ዝም ብሎ ሰው ሲኖር ራሱ አፕ ኤንድ ዳውን ያጋጥማል። ምክንያቱም አንዳንድ ሰው ዝም ብሎ ጠዋት ገና ሲነሳ ራሱ ደብሮ ትነሳ ይችላል። አንዳንዴ ስትነሳ ደስ ብሎ ልትነሳ ይችላል። ላይፍ ሲጀመር የላይፍ እንትኑ ነው አፕ ኤንድ ዳውን። ስራ ላይ ብቻ ሳይሆን ህይወት ራሱ እንደዚህ አፕ ኤንድ ዳውን አለ። ስለዚህ ይሄ ደግሞ ቢዝነስ ነው። ስሜታችንን ማዳመጥ የለብንም። ዲሲፕሊን መሆን አለብን። አፕም ብንሆንም ዳውን ብንሆንም ስቲል ኮንሲስተንት መሆን አለብን ማለት ነው። እኔ አፕ ኤንድ ዳውን በመሆንበት ሰዓት ላይ ወይ ደግሞ ለማቋረጥ ጫፍ ላይ በምደርስበት ሰዓት ላይ የማደርገው ነገር ምንድነው? የመጀመሪያው ነገር ለምን እንደጀመርኩ አስታውሳለሁ። ሁለተኛው ደግሞ 99% የሚሆኑት የዓለማችን ህዝብ ላይ ያሉ ሰዎች የሚፈልጉትን ህይወት የማይኖሩ ሰዎች ናቸው ወይንም ፌል ያደረጉ ሰዎች ናቸው እና እነሱ ሰዎች ምናልባት እዚህ ጋር ቢሆኑ ሲያቋርጡት ብዬ እቀጥላለሁ። በጣም ለማቋረጥ አሳማኝ ምክንያት በማገኝበት ሰዓት ላይ እነዛ ፌል ያደረጉ ሰዎች እንዳለ በህይወት ላይ የሚፈልጉትን ያላገኙ ሰዎች እንዳለ እንደዚህ አይነት ስሜት ሰምቷቸው እዚህ ሁኔታ ላይ ነው በቃ የተውት ያቋረጡት ብዬ አስባለሁ። ያንን አስቤ በመቀጠሌ በጣም ብዙ እንደዚህ አይነት ነገሮችን አሳልፌያለሁ። ያንን አስቤ በመቀጠሌ አሁን እንግዲህ ራሴን እጅግ በጣም ሌግዠሪ የሆነ እኛ ብቻ ነን ሀበሻ ፈረንጆች ብቻ በአመት አንዴ የሚዝናኑበት ቦታ ላይ እንድዝናና አድርጎኛል ማለት ነው። ይሄ ሁሉ ነገር ያልፋል። ስሜታችሁን አታዳምጡት። በዛ ሰዓት ላይ ሲደብራችሁ ስሩበት፣ ደስ ይላችሁ ስሩበት። ራሳችሁን ትልቅ ስኬት ላይ ታገኙታላችሁ ማለት ነው። ይሄ ነው አሌክስ ጂ፣ በጣም ከልብ እናመሰግናለን። መልካም የመትረፍረፍ መልካም የመዝናናት ጊዜ ይሁንልህ። ይገባል። ክብሯንና ቆንጆ ታይም እያሳለፍን ነው። አሌክስ እንዳለን እንግዲህ 99% የዓለማችን ህዝብ አያስቡም። ይሄን ብዙ ቦታ ላይ ሰምተናል እንደምታውቁትና ምናልባት አፕ ኤንድ ዳውን ላይ ያሉ ሰዎች ሲያቋርጡ እንደዚህ 99% ላይ ናቸው ብሎ አስቦ ነው። እኔ ከነዛ ወገን ከመሆን ይልቅ ለምን 1% የሚያደርጉት ነገር አላረግም ብሎ ያኔ በወሰነው ውሳኔ ከረንትሊ ውጤት አስመዝግቦ ኢንጆይ ያደረገ ይገኛል ማለት ነው። እንግዲህ ብዙ ስላስተማረን በጣም ከልብ እናመሰግናለን። መልካም ጊዜ ይሁንላችሁ።